ደስተኛ ህይወት ለመሆኑ ደስተኛ ህይወት ለመሆን ምንድነው የሚያስፈልገው? ጨነቀኝ፣ ሀሳብ ገባኝ። በልጅነቴ ምንም አላስብም ነበር። በእናቶቼ እጅ ላይ ነኝ። አሁን ግን ጥያቄ ያለኝ በህይወቴ ለነገ ህይወቴ ምን ማሰብ፣ ምን ማስተካከል፣ ምን አይነት ማሰብ አለብኝ? ያስጨንቃል። በህይወቴ ሁሉ ጥያቄ አለኝ። የለኝም ባለው ሰዎች መቀናት ደግሞ የለኝም። ችግር ነው። የተቸገርኩ ጊዜያቶች፣ ያስጨነኩት ጊዜያቶች አለማስታወስ። ያለፈው አልፏል። ከዚህ በኋላ ለነገ ህይወት እነሳለሁ። የሚበቅለው ዘር መዘራት አለብኝ። ለዛ ስለሆነ ምርጥ ዘር መዘራት ነው። ይበቅላል። የበቀለውም ደግሞ ማጨድ፣ ተስፋ ማድረግ ነው። መንከባከብ ነው። የዘራው ዘር ምንድነው የምፈልገው? መንከባከብ፣ ባለው በሌሎች አለመቀናት፣ ለሌሎቹም እንዲሁ አለመቀናት። ዘሬ ይበቅላል። ሌሎቹን መልካም መንገድ ማሳየት ነው። እግዚአብሔር ሰላምታ ከእናንተ ጋር ይሁን። ይቀጥላል። ከኩሪ ቻናል ጋር አብርነ